ሰላም ላይ ደግሞ ትኩረት ሰጣችሁ መስራት አለባችሁ። በየትኛውም ቦታ አሁን እየተቸገርን ያለነው ሰላም ላይ። ስለዚህ የመጀመሪያ ትኩሱ ኃይል ወጣት ለዚህ ተገላጭ የሆነው ማለት ነው። ይሄን የኛ ወረዳ በነገራችን ያው የሰከነ ህብረተሰብ ስላለ የሰከነ ወጣት ስላለ ለዚህ ተገላጭ አልሆነ። ወረዳችንም ከሌሎች ወረዳዎች የተሻለ አንጻራዊ ሰላም ያለው ወረዳ የኛ ወረዳ ብቻ ነው። ከዛ ውጭ ሌላ ወረዳ ላይ በጣም ችግር ነው ያለው። ሰው በልቶ ለማደር በጣም እየተቸገረ ነው ያለው። ከቦታ ወደ ቦታ ለመንቀሳቀስ በጣም እየተቸገረ ነው። ስለዚህ ይሄ ደግሞ ሁላችንም አንድ ሆነን ከመንግስት ጎን ሆነን አብረን ሆነን ከሰራን ሰላሙን አጠናክረን የምናስቀጥልበት ነገር ይኖራል ማለት ነው። እንደ ጥሩ አብርሃንም በጣም የሚያስቸግረን ምንድነው? አንዱ የመልካም አስተዳደር ችግር የሆነው ስርቆት። አዎ እዚህ አካባቢ ላይ በጣም አበባን ይዞ እህል ይዞ ስጋድን ይዞ የሚታማው በስርቆት አብዛኛው ማለት ነው። ይሄ ወጣት ወደዛ ገብቷል ማለት አይደለም። ስርቆት ደግሞ የመጨረሻው ውጤት ያው ታይቱ ነገር ስለሆነ ማለት ነው። ስለዚህ ይሄ ወጣት ሰርተ ነገ የተሻለ ደረጃ ለማድረስ ነው እንጂ እንደዚህ አይነት ተሳሰብ ላይ ማቅረብም ያለባችሁ መደገፍም ያለባችሁ መጸየፍ እንዳለባችሁ በዚህ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። እናንተ ጥሩ ልምድ አላችሁ። የጥሩ ብርሃን ቀበሌ ወጣቶች በራሳችሁ ተነሳሽነት እየሰራችሁት ያለውና ወጣቶችን ከሚያስተባብር አካል ጋር አብራችሁ ናችሁ እየሰራችሁት ያለው ነገር በወረዳ ጥሩ እይታ አለ። አሁንም በተጨባጭ ያየነው ይሄን ነው። ይሄን አጠናክራችሁ እንድትቀጥሉ እያልን እንዳጠቃላይ ግን በጎ ፈቃድ አገልግሎት በዓለም ደረጃ አሁን መተሳሰሪያ ገመድም ጭምር እየሆነ ነው። መተሳሰሪያ ወደ አንድነት ወደ ሰላም የሚወስደን አብሮ ለመኖር ተስፋ እንድንይዝ የሚያደርገን ተስፋ የቆረጡትን ተስፋ መስጠት ነው። ለምሳሌ ቤቷ እያፈሰሰባት እየተጨነቀች ያለችን እናት ሰርተን ተስፋ እንዲኖራት ስናደርግ በእሷና በእናንተ መሀል ያለውን ግንኙነት እናስተሳስራለን ማለት ሰዎች በሰዎች መሀል ያለንን ምድር በጋራ በሰላም አብረን እንድንኖር ተፈጥራ የተሰጠችናት። እዚች ምድር ላይ በሰላም መኖር ሲገባን ግን እንደምታውቁት በሆነ ባልሆነ ምክንያት የሰው ልጅ በራሱ ጊዜ ግጭትን እየጠራ ግጭቱ ተከትሎ ተፈጥሮ ላይ ሁሉ ሳይቀር ተጽዕኖ እየፈጠረ ምድር አስቸጋሪ እየሆነች ያለችበት ዘመን ላይ ያለን። ስለዚህ ይሄን የሚቀይርልን ጋን በጠጠር እንደሚደገፈው ዓለም ላይ ያለውን ችግር ለመፍታት መጀመሪያ ከሰፈራችን እንጀምርበት። በሰፈራችን ደረጃ የተቸገረን በመርዳት በመረዳዳት ወጣቶች ደግሞ ጉልበት አላችሁ፣ እውቀት፣ ጉልበት፣ ገንዘብ አስተባብራችሁ ያላችሁን ተነሳሽነት ጨምራችሁ ተስፋ የሌላችሁን የምታግዙበት አሰራር ስለሆነ መጠንከር መጎልበት አለበት። ተጠፋለን ብለን በቅድ ያዝ ነው። ከነዛ ውስጥ ወደ 138,000 አካባቢ የማህበረሰብ ክፍሎችን ተጠቃሚ እናደርጋለን ነው። ይሄን መሰረት አድርገን ወደ 75 ሚሊዮን አካባቢ ብር ከመንግስት ይወጣ ነበር፣ በመንግስት ይሸፈን የነበረው በእነዚህ በክረምት በጎ ፈቃድ ወጣቶች ይሸፈናል ብለን ነው እኛ እንደ ቅድ ያዝ ነው። በዚህ አግባብ ከሁሉም ቀበሌዎች ላይ ንቅናቄ መድረክ ፈጥረናል። ወጣቶችን በዛ አግባብ አሁን ወደ ተሻለ መንገድ የገቡ የተሻለ ስራ እየሰሩ ያሉ ቀበሌዎች አሉ። ከነዛ ቀበሌዎች ደግሞ አሁን ላይ የተሻለ ስራ እየሰራ ያለ አንዱ ጥሩ ብርሃን ቀበሌ ነው። ይሄ ጥሩ ብርሃን ቀበሌ እንደዛ ሊሆን የቻለው የመጀመሪያው በዚህ በክረምት በጎ ፈቃድ የተደራጁ ወጣቶች አሉ ወደ 13 የሚሆኑ። እነዛ ወጣቶች ደግሞ በአካባቢ ያሉ ወጣቶችን የማነቃነቅ ስራ በየደረጃ ያለውን እየሰሩ ነው። ከነሱ ደግሞ አሪያውን እየተቀበለ ደግሞ ወደ ስራ ያገባ በርካታ የሆነ ወጣት አለ። ይሄ ስራ በነገራችን ላይ ሁለት ጥቅም ነው ያለው። የመጀመሪያው ጥቅሙ ጥሩ ስራ ከሰራን ከአካባቢው ማህበረሰብ የተሻለ ተቀባይነት የምናገኝበት፣ ነገ ደግሞ በፈጣሪ ዘንድ ደግሞ የተሻለ ተቀባይነት የምናገኝበት፣ ጽድቅ የምናገኝበት ስራ ስለሆነ በዛ አግባብ ሁላችንም ተቆርቋሪነት ኑሮን ስሜት ኑሮን ይህን ስራ በደንብ በተደራጀ አግባብ መሰረት ይጠበቅብናል የሚል ነገር ነው ያለ። ይህን ስራ ስንሰራ ነገ እንደ ተቋም ብዙ ያሰብናቸው ነገሮች አሉ። በተለይ 10ኛ ክፍል የጨረሰ 12ኛ ክፍል የጨረሰ ዩኒቨርሲቲ የተመረቀ ኮሌጅ የተመረቀ ነገ ህጋዊ የሆነ ሰርቲፊኬትም ጭምር እውቅናም ጭምርም ስለምሰጣችሁ በዛ አግባብ በደንብ በተሻለ መንገድ ወደ ስራ ገብታችሁ ይህን አካባቢ ያለውን ማህበረሰብ በተለይ አቅመ ደካሞችን እናቶችን በተሻለ መንገድ እንድትገላግሉ አሁን ራሱ እንጨት ስንገዛ በራሳችን ወጪ ነው። ማንም ያግዘን ሰው ነው። እውቅና እንዲሰጡ ስንል ወጣቶች ስም እንጠይቃለን። ሲጾሙና ሲገድፉ በየወራት የ500 ብር ስጋ፣ 1 ኪሎ ሽንኩርት፣ 1 ሊትር ዘይት እናደርስ ነበር። ግን ከኛ ህብረተሰብ ለምነንና ከራሳችን ኪስ ማለት ነው እና ቤት እድሳትና በአዲሱ መሰረት ከጀመርነ የቀበሌም ሆነ የወረዳ ድጋፍ ያስፈልጋል። በተጨማሪ ደግሞ የራሳችን የሆነ ማህተም ቢኖረን ቀበሌም ጋር ወረዳም ጋር ተሳስረን በራሳችን አካውንት አስከፍተን መስራት እንችላለን። እውቅና